ኦኬ ከዚህ ቀጥለን ደግሞ የምናየው ምንድነው? የሚያስፈልጉን እውቀቶች ምን ምንድን ናቸው? ኤአይን ለመማር ወይም ኤጀንቲክ ኤአይን ለመማር የሚለውን ኤክስፕሌን አደርግላችኋለሁ። የመጀመሪያ የማቴማቲክስ እውቀት ያስፈልገናል። ይሄ ፋክት ነው። የማቴማቲክስ እውቀት ሲባል እንዲሁ ዝም ብሎ ሳይሆን ማቴማቲክስን በደንብ ኢንዴፕዝ ማወቅ ይኖርብናል። ላይክ አልጀብራ፣ ካልኩለስ፣ ፕሮባቢሊቲ ፍሮም ስታቲስቲክስ እነዚህን ማወቅ ይጠበቅብናል ማለት ነው። ሁለተኛው የኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ እውቀት ያስፈልጋል። ኤአይን ለመማር ወይም ደግሞ ኤጀንቲክ ኤአይ ተምረን በዛ ሙያ ላይ ስራ ለማግኘት ማለት ነው። ስለዚህ የኮምፒውተር ሳይንስ እውቀት የሚባለው ምንድነው? ኮምፒውተር ሲስተም እንዴት ነው የሚሰራው? ከፕሮግራሚንግ ቢያንስ አንደኛውን ዳታ እንዴት ነው ስቶር የሚደረገው? እንዴት ነው ፕሮሰስ የምናደርገው? ፕሮግራሚንግ ማለት ምን ማለት ነው? ኮምፓይለር ማለት ምን ማለት ነው? ትራንስሌተር ማለት ምን ማለት ነው? እንዴት ነው የትኛውን ፕሮግራሚንግ ላንጉዌጅ ነው የምንጠቀመው የሚለውን በደንብ ማወቅ ይጠበቅብናል ማለት ነው። ሶ የኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ እውቀት ያስፈልጋል። ሶስተኛው የሚያስፈልገን ዳታ ሃንድሊንግ ነው። ምክንያቱም ኤአይም ሆነ በኤአይ ስር ያሉ እነ ማሽን ለርኒንግ አለበለዚያ ደግሞ ዲፕ ለርኒንግ ዳታን ተጠቅመው ነው ስራን የሚሰሩት። ስለዚህ ዳታ እንዴት ነው ሃንድል የሚደረገው? እንዴት ነው ዳታ ኢንፑት የሚደረገው? እንዴት ነው ፕሮሰስ የሚደረገው? እንዴት ነው ማኔጅ የሚደረገው የሚለውን ማወቅ መቻል አለብን ማለት ነው። ሰርድ ዋን ማሽን ለርኒንግ ወይም ኤምኤል የሚባለው ነው። ማሽን ለርኒንግ የሚባለው ደግሞ ምንድን ነው? ዳታ ሰጥተነው ማሽኑ እንዴት ነው ለርን የሚያደርገው? አልጎሪዝም አለ። በጣም የተለያዩ ዲፈረንት አልጎሪዝም አለ። ለምሳሌ ሪግሬሽን አልጎሪዝም አለ። ሊኒየር ሪግሬሽን የሚባለው ማለት ነው። ዲሲሽን ትሪ የሚባለው አልጎሪዝም አለ። ዲሲሽን ፎረስት የሚባሉ አልጎሪዝሞች አሉ። የተለያዩ አልጎሪዝሞች አሉ። የማሽን ለርኒንግ አልጎሪዝም እነሱን ማወቅ ማለት ለምሳሌ ይህንን ማሽን አስተምሬው ሰክሰስፉሊ ማሽኑ እንደ ሰው አክት እንዲያደርግልኝ ከፈለግኩኝ መጀመሪያ የማስተምርባቸውን ስቴፖች ማወቅ አለብኝ ማለት ነው። ያ ማሽን ለርኒንግ ይባላል ማለት ነው። ሌላው ዲፕ ለርኒንግ እውቀት ያስፈልጋል። እንደው ቢቻል ማለት ነው። ዲፕ ለርኒንግ ማለት ነው እንዴት ነው እኛ ነገሮችን አይተን ተረድተን አንደርስታንድ የምናደርጋቸው የሚለውን ለማወቅ የብሬን ሲስተሙን በደንብ እንዴት አድርጎ ፕሮሰስ እንደሚያደርገው መገንዘብ መቻል አለብን። ምክንያቱም አሁን እኛ ኦልሬዲ ስለተፈጠርንና ኦኬ ስለ ብሬን ሲስተማችን ሳናውቀው ብንኖር ብዙም ይሄን ያህል ችግር ላይኖረው ይችላል። የምናስተምረው ማሽን ግን እንዴት ነገሮችን ፒክ አድርጎ ፕሮሰስ አድርጎ እንዴት አናላይዝ አድርጎ ዲሲሽን ይወስዳል ወይንም ደግሞ ይረዳል የሚለውን ለማወቅ የግዴታ ዲፕ ለርኒንግ ያስፈልገናል ማለት ነው። ዲፕ ለርኒንግ የሚባለው ኒውራል ኔትወርክ እየተባለ ይጠራል። ይህ ማለት መልቲፕል ቼንስ ኦፍ ለርኒንግ ፓዞች አሉ። እነሱን አንደርስታንድ ማድረግ ይጠበቅብናል ማለት ነው። ሌላው እና የሚቀጥለው ደግሞ ኤአይን በደንብ አንደርስታንድ ለማድረግ እና ኤጀንቲክ ኤአይንም ደግሞ ለመማር ከፈለግን የኤጀንቲክ ኤአይ ስፔሲፊክ የሆኑ እውቀቶች አሉ። ኤጀንቲክ ኤአይ ስፔሲፊክ የሆኑ እውቀቶች ለምሳሌ ፕሮምፕት ኢንጂነሪንግ የሚባል አለ። አንደኛው የኤጀንቲክ ኤአይ ኮምፖነንት ነው። አክሽን የሚባል አለ። ቱልስ የሚባሉ አሉ። እነዚህ ማለት ምን ማለት ናቸው? መልታይ ሌየር ኤጀንትስ አሉ። ምን ማለት ነው? ኤጀንት በራሱ ማለት ምን ማለት ነው የሚለውን አንደርስታንድ ማድረግ መቻል አለብን ማለት ነው። ይህን አስተምራቸዋል። ስለዚህ ኤጀንቲክ ኤአይ ስፔሲፊክ የሆኑ እውቀቶች ያስፈልጉናል ማለት ነው። ሌላው ዶሜን ኖሌጅ ያስፈልገናል። ዚስ ቬሪ ኢምፖርታንት። ለምሳሌ የምትሰሩት ስራ የባንክ ኤአይ ዲቨሎፕ ለማድረግ ከፈለጋችሁ የባንክ እውቀት ያስፈልጋችኋል። የምትሰሩት ኤአይ ሲስተም የኢንሹራንስ ከሆነ ዩ ኒድ ቱ ሃቭ ኢንሹራንስ ኖሌጅ ኦኬ ኢፍ ዩ ሃቭ ኢፍ ዩ አር ዲቨሎፒንግ ሄልዝ ኬር ላይ ያለ ነገር ካለ ደግሞ የሄልዝ ኬርን ኢንዱስትሪ ስፔሲፊክ የሆነ እውቀት ያስፈልጋችኋል ማለት ነው። ያንን ሳታውቁ ኤአይን ዲቨሎፕ ማድረግ ስለማትችሉ ማለት ነው። ዶሜን ኖሌጅ ይባላል። ዶሜን ማለት የምትሰሩበት ኤሪያ ማለት ነው። ሌላውና የመጨረሻው ደግሞ ሶፍት ስኪል ያስፈልጋቸዋል። ይሄ በጣም በጣም ኢምፖርታንት ነው። ዩዥዋሊ ኦቨርሉክድ ይደረጋል። ይሄ ማለት ነው እንደማይጠቅም ነው ብዙ ጊዜ ሰዎች ጃምፕ ያደርጉታል። ሶፍት ስኪል ግን ያስፈልጋል። ኮሚኒኬሽን አንደኛው ሶፍት ስኪል ነው። ኦኬ አንደርስታንድ ማድረግ፣ ነገሮችን መረዳት፣ በአጭሩ ማስረዳት፣ ነገሮችን በአጭሩ ጽፎ መያዝ፣ ማስቀመጥ፣ ከዛ በኋላ ኮምፒውተሩን እንዲማር ማድረግ፣ እነዚህ ነገሮች ሶፍት ስኪልስ ይባላሉ ማለት ነው። ድሮ ማድረግ ለምሳሌ እነዚህ ነገሮች ሶፍት ስኪል እየተባሉ ይጠራሉ ማለት ነው። ማኔጅመንት፣ ኦርጋናይዜሽን፣ ኮሚኒኬሽን፣ ሰዎች ጋር ኮሚኒኬት የምታደርጉበት ሜካኒዝም፣ እነዚህ እውቀቶች ያስፈልጋሉ ማለት ነው። ሰመራይዝ ለማድረግ ያክል ኤአይን ወይንም ደግሞ ኤጀንቲክ ኤአይን ለመማር ማቴማቲክስ እና ስታቲስቲክስ፣ ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ፣ ዳታ ሃንድሊንግ፣ ማሽን ለርኒንግ፣ ዲፕ ለርኒንግ፣ ኤጀንቲክ ኤአይ ስፔሲፊክ የሆነ እውቀት፣ ዶሜን ኖሌጅ እና ሶፍት ስኪል ያስፈልገናል ማለት ነው። ሌላው ሰጀስት የሚደረጉ ደግሞ እውቀቶች አሉ። ለምሳሌ ከማቴማቲክስ ላይ ስንመጣ ከነዚህ ውስጥ የተወሰኑትን እንደውም መርጣችሁ ብታውቁ ሊኒየር አልጀብራ ማለት ምን ማለት ነው? ካልኩለስ፣ ፕሮባቢሊቲ፣ ኦኬ ቬክተር ቬሪ ኢምፖርታንት፣ ሜትሪክስ እንዴት ነው ምን ማለት ነው የሚለውን በደንብ አንደርስታንድ ማድረግ ይጠበቅብናል ማለት ነው። ይሄ ካልኩለስ፣ ፕሮባቢሊቲ፣ ኦፕቲማይዜሽን ይሄ እነዚህን በደንብ አንደርስታንድ ማድረግ አለብን ማለት ነው። ፓይተን እና ስኩዌል ሰርቨርን በደንብ መረዳት፣ ማስትሪ
የሚባለውን በደንብ አንደርስታንድ ማድረግ ማለት ፓይተን ፕላስ ሲኩዌል ማስተር የሚባለው ፓይተንን ከሲኩዌል ሰርቨር ጋር ወይም ፓይተንን ከሆነ ዳታ ማኔጅመንት ጋር አንደርስታንድ አድርጎ መረዳት ማለት ነው። ዳታ ሃንድሊንግ ኤንድ ኢቲኤል ዚስ ኢዝ ቬሪ ኢምፖርታንት። ኦኬ ይህም ደግሞ አንደኛው ነው። ለምሳሌ ኢቲኤል ማለት ምን ማለት ነው? ክሊኒንግ ዳታ ክሊንስ ማድረግ ክሊን ማድረግ ቢግ ዳታን መረዳት ይህንን ያስፈልገናል ማለት ነው። ማሽን ለርኒንግ ፋውንዴሽን ለምሳሌ ስኪት ለርን ኤክስጂቦስት የሚባል አለ። እነዚህን መረዳት ማለት ነው። ዲፕ ለርኒንግ ላይ ስንመጣ ፓይቶርች ቴንሰር ፍሎ የሚባሉ የዲፕ ለርኒንግ ቱሎችና አልጎሪዝሞች አሉ። እነሱ መረዳት ሌላው በጣም ኢምፖርታንት ነው። በተለይ ኤጀንት ኤአይም ላይ ያሳያቸዋለሁ። ላርጅ ላንጉጅ ሞዴል የሚባሉ ለምሳሌ ቻት ጂፒቲ ላይ እናንተ ቅድም አሁን ፕሊስ ቴል ሚ አባውት ኢትዮጵያ ስትሉት እንዴት ነው የእናንተን ኢንፑት ወስዶ ብሬክ አድርጎ ኢንቱ ቶክንስ ቶክኑን ኢንኮድ አድርጎ እንዴት ነው ዳታውን የሚያመጣው የሚለውን እናያለን። ያንን የሚያደርግልን ላርጅ ላንጉጅ ሞዴል ይባላል ማለት ነው። ላርጅ ላንጉጅ ሞዴል የሚባለው ምን ማለት ነው? በጣም ሂውጅ የሆነ አማውንት ኦፍ ዳታን ወስዶ ሂውጅ የሆነ አማውንት ኦፍ ፓራሜትር ወስዶ እናንተ የምትጠይቁትን ጥያቄ ከአለው ዳታ ጋር ኮምፔር አድርጎ የሚመሳሰለውንና ፕሮባቢሊቲው በጣም ከፍተኛ የሆነውን ዳታ የሚያመጣላችሁ ማለት ነው። ኦኬ እነዚህ እናያለን። ሀጊንግ ፌስ አንደኛው ነው። ኦፕን ኤአይ ኤፒአይ የሚባል አለ። ኦፕን ኤአይ ኤፒአይን እንደብዝ ለማየት እንሞክራለን ኤጀንት ኤአይ ስትማሩ። ሌላው ኤጀንት ፍሬምወርኮችን ኤጀንት ኤአይ ፍሬምወርኮች አሉ። ኦኬ ላማ ኢንዴክስ የሚባል አለን። ላንግ ቼን እነዚህ ኤጀንት ፍሬምወርኮች ናቸው። እነዚህን ማወቅ ሪኮመንድ ይደረጋል፣ ግዴታ አይደለም። ሌላው ከሰራችሁና ከጨረሳችሁ በኋላ ኤአያችሁን ወይም ደግሞ የሰራችሁትን አፕሊኬሽን ዲፕሎይ ማድረግ አለባችሁ ሰምዌር ሰንበዲ እንዲጠቀመው ማለት ነው። ስለዚህ ክላውድ ላይ ነው ዲፕሎይ የምታደርጉት። ኤደብሊውኤስ፣ አዥር፣ ጂሲፒ፣ አይቢኤም ክላውድ ሌሎችም አሉ። አሊስ የሚባለው የአሊባባ እነዚህ ክላውድ ዲፕሎይመንት ፕላትፎርም ያስፈልጓቸዋል ማለት ነው። ሌላው ሪል ወርልድ የሆኑ ፕሮጀክቶችን ማወቅ አለብን ወይም መስራት አለባችሁ። ዚስ ኢዝ ቬሪ ኢምፖርታንት። ባለመስራት ሳንሰራ ልንማረው አንችልም። ዝም ብሎ ወሬ በማዳመጡ ብቻ ሳይሆን ዩ ኒድ ቱ ደርቲ ዩር ሃንድስ ማለት እጃችሁን መጀመሪያ የሆነ ኮድን እየጻፋችሁ አለማመድ መቻል አለባችሁ ማለት ነው። እነዚህ ሰጀስት የሚደረጉ ኮርሶች ናቸው። ወደ ማቴማቲክስ ስንመጣ ቅድም ኦቨርቪ ሰጥቻችኋለሁ። ቬክተር አልጀብራ፣ ሜትሪስ፣ ዶት ፕሮዳክት ኦኬ። እነዚህን ይሄ ሊነር አልጀብራ ኮምፖነንቶችን በደንብ መረዳት እንዴት ነው ዌይት የምናወጣው ኦኬ። በተለይ ኒውራል ኔትወርክ ላይ ስንመጣ ዌይቱን ወስደን ነው ለምሳሌ ይሄ አኒማል ውሻ ነው ወይም ድመት ነው ለማለት የምንችለው ያለንን ዳታ ወስደን ዌይት አድርገን ነው ማለት ነው። ስለዚህ ይህንን ኢምፕሊመንት ለማድረግ እነዚህ ያስፈልጉናል ማለት ነው። ካልኩለስ ደሪቬቲቭ ማለት ምን ማለት ነው? ፓርሻል ደሪቬቲቭ ግራዲያንት ማለት ምን ማለት ነው የሚለው ማወቅ፣ ፕሮባቢሊቲ እና ስታቲስቲክስ፣ ሚን ሚዲያን፣ ስታንዳርድ ዲቪዬሽን፣ ዲስትሪቢሽንስ ኦኬ፣ ቴረሞችን መረዳት ባይስ ቴረም የሚባሉትን ኦኬ። እነዚህ ነገሮች አሉ፣ በጣም ይጠቅሙናል። ስፔሻሊ ፕሮባቢሊስቲክ የሆነ ሪዝኒንግ ለመስጠት ያጠቅመናል ማለት ነው ይሄን ማወቃችን። ከዛ ኦፕቲማይዜሽን፣ ግራዲያንት ዲሴንት ኦኬ። እነዚህን በደንብ መረዳት መቻል አለብን ማለት ነው ከማቴማቲክስ ውስጥ። ኮምፒውተር ሳይንስ ላይ ስንመጣ ፕሮግራሚንግ እውቀት ያስፈልገናል። ፓይተንን ነው የምንጠቀመው። ፓይተንን ማወቅ አለባችሁ። አልጎሪዝሞችን ማወቅ ምን ማለት ነው? አልጎሪዝም ማለት ስቴፕ ባይ ስቴፕ አፕሮች አለ ኮምፒውተርን ስንማር ወይም ደግሞ ኤአይን ስንማር። እነሱ እንዴት ነው የሚሰሩት? ለምሳሌ አሁን እንበልና እኔ ከዚህ ተነስቼ ደብረ ዘይት መሄድ ብፈልግ እንዲሁ ዝም ብዬ አይደለም የምሄደው። መጀመሪያ ከዚህ ተነስቼ ከዛ በኋላ ወደ መኪና ተከራይቼ ምናምን ብዬ አይደል ዲፋይን የማደርገው። የአልጎሪዝም ይባላል። የዳታቤዝ እውቀት ያስፈልገናል። ስኩዌል ያስፈልገናል። ኖ ስኩዌል፣ ቬክተር ዳታቤዝ ኦኬ። ኤፒአይ እና ዌብ ሰርቪስ ያስፈልገናል። ሬስት፣ ግራፍ ኪዩኤል እነዚህ ኤፒአይ ዲቨሎፕመንት ቱሎች ናቸው። ከዛ ክላውድ እና ዴቭኦፕስ ኢንጂነሪንግ እና እውቀቶች ያስፈልጉናል ማለት ነው። ፋንታስቲክ ናው ኔክስት ዋን ኢዝ ዳታ ሃንድሊንግ። ይሄ ደግሞ በጣም ኢምፖርታንት ነው። ዳታው ሳይኖር ዳታውን የምናስቀምጥበት ቦታ ሳይኖር ያስቀመጥነውን ዳታ ኤክስትራክት አድርገን ትራንስፎርም አድርገን ሎድ ካላደረግነው በስተቀር መጠቀም አንችልም። ስለዚህ ኢቲኤል የሚባለውን ማወቅ አለብን። ኤክስትራክት ትራንስፎርም ሎድ ማለት ነው። በጣም ብዙ ቱሎች አሉ። አፓቼ ኤርፍሎ የሚባል አጀር ዳታ ፋክተሪ፣ ኤደብሊውኤስ ግሉ የሚባል እነዚህ ቱሎች ናቸው። ዳታን ይወስዱና ዳታውን ፕሮሰስ አድርገው ትራንስፎርም አድርገው የሚያመጡልን ማለት ነው። ዳታ ክሊኒንግ ኤንድ ፕሮሰሲንግ ቱሎችን ማወቅ። ዳታ አለን፣ ሂውጅ የሆነ አማውንት ኦፍ ዳታ፣ ማሲቭ የሆነ አማውንት ኦፍ ዳታ ካለ እንዴት ነው ኖርማላይዝ የምናደርገው? ኦኬ እንዴት ነው ለምሳሌ አሁን እንበልና አንድ ትምህርት ቤት ውስጥ ያሉ ተማሪዎች በሙሉ እድሜያቸው 10 20 25 24 ቢሆንና አንድ በጣም በእድሜው ሸምገል ያለ ሰው 60 ዓመት ሆኖ ቢገባ ሚዲያኑን ወይም ደግሞ አቬሬጁን አውጣልኝ ብትሉት በዛ በገባው ሰውዬ አማካኝነት አፌክት ይሆናል። ስለዚህ እሱን አቮይድ ለማድረግ አውትላየር ይባላል ያ፣ እሱን ማስወገድ። እነዚህ ነገሮች በጣም ያስፈልጉናል ማለት ነው። ቢግ ዳታ ሲስተም ማወቅ፣ ሀዱፕ ስፓርክን አንደርስታንድ ማድረግ ይጠበቅብናል ማለት ነው። ኖሌጅ ግራፍስ
ይሄ በጣም ኢምፖርታንት ነው። ይሄ በጣም ኦፕሽናል ነው፣ ግን በጣም ፓወርፉል ነው። ኦኬ ሪዝን ለማድረግ ይጠቅመናል ማለት ነው። እነዚህን ከዳታ ሃንድሊንግ መረዳት መቻል አለብን ማለት ነው። ወደ ማሽን ለርኒንግ ስንመጣ ደግሞ ኮር ኤአይ ስኪል ሴቶች መረዳት። ለምሳሌ ሱፐርቫይዝድ አንሱፐርቫይዝድ ለርኒንግ ማለት ምን ማለት ነው? ሪኢንፎርስመንት ለርኒንግ ማለት ምን ማለት ነው? ኦኬ ማሽኑን እያያችሁት እያስተማራችሁት ሲሳሳት እያስተካከላችሁት የምታስተምሩ ከሆነ ሱፐርቫይዝድ ይባላል። ኦኬ ማሽኑ ዳታውን ሰጥታችሁት ራሱ ይማር ካላችሁት ደግሞ አንሱፐርቫይዝድ ለርኒንግ ይባላል። ማሽኑ ደግሞ ራሱ የዳታውን ወስዶ ራሱን እያስተካከለ ሪኢንፎርስ እያደረገ የሚሰራ ከሆነ ሪኢንፎርስመንት ለርኒንግ ይባላል። እነዚህ የተለያዩ ለርኒንጎች ሜቶዶች ናቸው። እነዚህ መረዳት ኦኬ ፊቸር ኢንጂነሪንግ የሚባለው ሞዴል ኢቫሉዌሽን የሚባሉትን እነዚህን አንደርስታንድ ማድረግ በጣም ይጠቅማቸዋል ማለት ነው። መጽሐፎች አሉ፣ ሪኮመንድ አደርጋቸዋለሁ። ዲፕ ለርኒንግ ላይም ስንመጣ እንደዛው ኦኬ ላርጅ ላንጉጅ ሞዴል እንዴት ነው የሚሰራው፣ ኒውራል ኔትወርክ እንዴት ነው የሚሰራው፣ ሲኤንኤንስ እንዴት ነው የሚሰራው፣ እነዚህን በደንብ ኢምቤዲንግ ማለት ምን ማለት ነው ምን ማለት ነው። አሁን ለምሳሌ እንበልና እኔ ኢንትሮዳክሽን ቱ ኮምፒውተር ሳይንስ የሚለውን እስኪ ያውጣልኝ ብዬ ቻት ጂፒቲ ላይ ብነግረው ምንድን ነው የሚያደርገው? የሰጠሁትን ወርድ ኢንቱ ቶክንስ ይከፋፍላቸዋል። ኢንትሮዳክሽን ለብቻው፣ ቱ የሚለው ለብቻው፣ ኮምፒውተር የሚለው ለብቻው እንዲህ አድርጎ ነው የሚከፋፍልልን ማለት ነው። እና ይሄ ቶክናይዜሽን ይባላል። ከዛ ከከፋፈለ በኋላ ነምበር ይሰጣቸዋል። ያ ኢምቤዲንግ ይባላል ማለት ነው። እና ይህንን መረዳት በጣም ያስፈልገናል ማለት ነው ዲፕ ለርኒንግ የሚባለው ናው። ሌላው ኤጀንቲክ ኤአይ ስፔሲፊክ ኖሌጅ ያስፈልገናል። ትማሩታላችሁ። ላርጅ ላንጉጅ ሞዴል ኦርኬስትሬሽን እንዴት ነው የምንጠቀመው? ስታዩት በደንብ ትረዳላችሁ። ቱሎችን የምንጠቀማቸው ቱሎች ምን ምንድን ናቸው? ቱል የሚባለው የተሰራ ከዚህ በፊት ያለ ነገር ማለት ነው። ኤፒአይ ለምሳሌ ጋር ኢንተግሬት ማድረግ ብንፈልግ ለምሳሌ እንበልና እኔ እስኪ የዛሬውን ወይዘር አይተህ ልብስ ምረጥልኝ ብለው አንድ ሮቦት ቢኖረኝ ወይም ደግሞ አንድ ኤጀንቲክ ኤአይ ቢኖረኝ ብላችሁ ውሰዱት። ኦኬ ስለዚህ ወይዘሩን መጀመሪያ የሚሰራ ሲስተም ላይ ሄዶ ኮል ያደረግና ወይዘሩ ስንት ነው ብሎ ይጠይቃል። ከዛ በኋላ ወይዘሩን አይቶ የሆነ አክሽን ይወስዳል ማለት ነው። ስለዚህ ያን ወይዘሩን የሚጠይቀው ነገር ቱል እየተባለ ይጠራል ማለት ነው። ወይዘሩን የሚመልስለት ነገር ከዛ ያንን የመለሰለትን ነገር ሜሞሪ ውስጥ ያስቀምጣል። ስቴት ማኔጅ ያደርጋል። ኦኬ ከዛ ሪዝን ኤንድ ፕላን ማድረግ እንዴት ነው የምንችለው? ሴፍቲ ኤንድ ጋርዲያልስ አለ። እንደው ዝም ብለን ሰርተን አይደለም። አሁን በጣም ትልቁ ቻሌንጅ ቴክኖሎጂው ስፔሻሊ የኤአይ ትልቁ ቻሌንጅ ምንድነው? ሴፍቲ እና ጋርዲያልስ ነው። ያንን እንዴት ነው ዲፋይን የምናደርገው የሚለው እናያለን። ዶሜን ኖሌጅ ያስፈልገናል። ኦኬ ፋይናንስ፣ ሄልዝ ኬር፣ ኢንሹራንስ ላይ ስንሰራ ኮምፕላያንስ ስላለው ማለት ነው። ለምሳሌ ባንኪንግ ላይ ስንሰራ ኦፋክ ስክሪኒንግ የሚባል አለ። ከዚህ ወደ አገር ቤት ብር ስትልኩ መንግስት ዝም ብሎ አይደለም የሚተዋቸው፣ ቼክ ያደርጋል። አገሩ የምትልኩበት አገር ሪሊ ትክክለኛ አገር ነው ወይ ችግር የለበትም ወይ ምናምን ብሎ ማለት ነው። ያ ኦፋክ ስክሪኒንግ እየተባለ ይጠራል። የምትልኩለት ሰው ምንም አይነት ችግር የለበትም ወይ፣ የምትልኩት አማውንት ትክክለኛ አማውንት ነው ወይ፣ ከሀገሪቷ መውጣት ያለበት አማውንት ነው ወይ የሚለውን ቼክ ያደርጋል ማለት ነው። ይሄ ኦፋክ ስክሪኒንግ ይባላል። ስለዚህ ስለ ኦፋክ ስክሪኒንግ በደንብ ማወቅ መቻል አለባችሁ ማለት ነው። ወደ ሄልዝ ኬር ላይ ስትመጡ ደግሞ ሂፓ የሚባላል ሬጉሌሽን ነው። የአንድን ሰው ፈርስት ኔም ላስት ኔም ዴት ኦፍ በርዝ እና ሶሻል ሴኩሪቲ ነምበሩን በአንድ ላይ ማሳየት አትችሉም። ይሄ ሂፓ ሬጉሌሽን የሚባለው ማለት ነው። ኦኬ ሌላው ደግሞ የአንድን ሰው ፐርሰናል አይደንቲፋየር የሚባሉ አሉ። ለምሳሌ ፈርስት ኔም ላስት ኔም ዴት ኦፍ በርዝ ሶሻል ሴኩሪቲ ነምበር፣ እነዚህ ፒአይ የሚባሉትም ማለት ነው። እነዚህ ምንድን ናቸው? የኮምፕላያንስ ይባላሉ። ይህንን ለማወቅ የግዴታ የምትሰሩትን ኤአይ ሲስተም የምትሰሩበትን ዶሜን ማወቅ መቻል አለባችሁ ማለት ነው። ሶፍት ስኪል ቅድም እንደነገርኳችሁ ፕሮብለም ፎርሙሌሽን ስኪል፣ ኮሚኒኬሽን ስኪል፣ ኢቲክስ እና ገቨርናንስ ዚስ ቬሪ ኢምፖርታንት። ኦኬ በያዝ አለመሆን፣ ፌር መሆን። ኦኬ ለምሳሌ የምንሰራውን ስራ በጣም ፌር ሆነን መስራት፣ ሃይማኖት፣ ዘር የማይለይ ሲስተም ነው ዴቨሎፕ ማድረግ ያለብን ማለት ነው። ኮምፕላያንስ ይሄ ያለን ማለት ነው። ሶ እነዚህን ስንማር ነው እነዚህን ስናውቅ ለአርቲፊሻል ኢንቴሊጀንስ ተምረን በቀላሉ ኮፓፕ ማድረግ እንችላለን ማለት ነው። ናው የምንማረው ትምህርት ከዚህ በፊት እንደነገርኳችሁ ኤጀንቲክ ኤአይ ነው ብያቸዋለሁ። የምንማረው ትምህርት ምንድን ነው? ኤጀንቲክ ኤአይ ነው። ሶ ኤጀንቲክ ኤአይን ስታዩት ደግሞ ቬሪ ኢንትረስቲንግ በደንብ እየገባችሁ ይመጣል ብዬ አስባለሁኝ። የሚቀጥለው ጊዜ እናያለን ማለት ነው። በጣም ደስ የሚል ብዙ ነገሮችን መማር የምንችልበት ኤአይ ማለት ምን ማለት ነው የሚለውን አይተናል። ኤጀንት የሚባለውን ነገር ደግሞ ዲፋይን አድርጌላችሁ ዋት ኢዝ ኤጀንቲክ ኤአይ፣ ኤጀንቲክ ኤአይን ለመማር ምንድን ነው የሚያስፈልገን የሚለውን አንድ ባንድ እያየን እንመጣለን። ብዙ ቻፕተሮች አሉት። ከኔ ጋር ትቆያላችሁ። ዩ ለርን አ ሎት። ታንክ ዩ